ማንም የሞት ቀን አብሮ አይቀበርም። ኤግዛክትሊ you have to do it። ተራ ሆኖ መኖርም ዋጋ ያስከፍላል። ከተራነት ህይወት ለመውጣትም ዋጋ ትከፍላለህ። አንተን የምትመርጠው ማለት ስትኖርም አንተ መኖር አለብህ። ብዙ ጊዜ ሰዎች ምን ይሉኛል ብለው ነው አይደለ ብዙ ነገሮችን የማያደርጉት። ግን እኮ አንድም ሰው ስላንተ አያስብ። ስላንተ ማሰብ የሚጀምሩት እንደውም ምን ሲሆን መሰለህ እነሱ አንተን ካስቀመጡበት ጎሬ ውስጥ ወጥተህ የሆነ ነገር ማድረግ ከጀመረ everybody begins to talk about you። የዛን ቀን ነው ስላንተ የሚያወሩ። እዛኛው ውስጥ ከኖርክ ማንም አያስታውስም። ምንም እንትን የሚያደርገኝ ነገር የለም ማለት ነው በሌላ ነገር። ሁሉም ሰው ግን የየራሱ ሸክም የየራሱ ችግር እንዳለው ማወቅ ያስፈልጋል። ሁሉም ሰው ኦኬ። ስለዚህ የኔን ችግር የኔን እንትን መፍታት ያለብኝ እኔ። ያን ስናደርግ ግን አብረውን ያሉትን በሚጠቀልል መንገድ ማድረግ ይኖርብናል ማለት። አሁን ቅድም ስለ ፐርፐስ አውራ የነበረው ይሄ ነው። ይሄን ዲሲዥን ካለፍን ከዛ በኋላ ቁጭ ብለን ኦኬ አደርጋለሁ በቃ ይሄን መንገድ ነው የምከተለው ካል ጊዜ ወስደን ቁጭ ብለን ዲዛይን ማድረግ ነው የሚጠበቅብን ማለት ነው። ዲዛይን ማድረግ ነው የሚጠበቅብን። ኦኬ እኔ ምን ተሰጥኦ አለኝ? እኔ ምን ዝንባሌ ምን ፍላጎት አለኝ? በዚህ ነገር እነማንን ማገልገል እችላለሁ በዓለም ውስጥ? ይሄንን ቁጭ ብለህ ነው የምትሰራው። ግርግር ውስጥ የሚሰራ ነገር አይደለም። ለብቻ ቁጭ ብለህ በደንብ አድርገህ ትሰራዋለህ። የምታገለግላቸው ሰዎች በበዙ ቁጥር የምታገለግልበት ጥልቀት በጨመረ ቁጥር የዚህ ዓለም ተፈላጊ ሰው ትሆናለህ። ለምን ተፈላጊ የሚሆነው ለመሰለ ሰው ለሌሎች ሰዎች ቫልዩብል ስለሆነ ነው ሰው የሚፈልገው። ለአንተ አይደለም የምትፈልገው፣ ለሰው ነው የምትፈልገው። በዚህ መንገድ ህይወታችንን መለወጥ እንችላለን።